አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ስራ፣ ጤና፣ ረመዳን ምን ይመስላል? ክርስቲያን ወገኖቼ ጾም እናንተ ጋር እንዴት ነው? አለን አልሐምዱሊላህ። እኔ ጋር ይሄ ይመስላል፣ እየሰራን ነው። ዛሬ ይዤላችሁ የመጣሁት በጣት ኮራ የሚሉት አረቦች በታተል ኮራ መግሊ የእሱን አሰራር ነው ይዤላችሁ የመጣሁት። ያው በድንች የሚሰራ ፈጣይር ልበለው፣ በድንች የሚሰራ ምን ልበለው አላቅም፣ ስም አውጡለት። እንግዲህ አረቦች በታት ኮራ ወይም በታት ኮራ መግሊ ይሉታል ማለት ነው። በመጀመሪያ ደረጃ እዚህ ጋር ድንቼን ቀቅዬ በዚህ መልኩ ፈጭቼዋለሁ ማለት ነው። እዚህ ጋር ደግሞ ካሮት አለኝ። ካሮቱ ፈግፍጌው ነው። ነጭ ሽንኩርት አለኝ። ይታያችኋል ብዬ ተስፋ አደርጋለሁ። አንድ ላይ እንደዚህ ካደረኩኝ በኋላ እዚህ ጋር ቅመማ ቅመም አለኝ። ፍልፍል አስዋድ፣ ባብሪካ እና ዘአተር ናሽፍ ናቸው። ወደዚህ ገልብጬ አንድ ላይ አቦካቸዋለሁ ማለት ነው። እንደ ሊጥ ነው ማቦካው። እስከ መጨረሻ አብራችሁ ይሁኑ። እዚህ ጋር ደግሞ ያዘጋጀሁት ሩብ ኩባያ ፉርኖ ዱቄት እና ሩብ ኩባያ ነሻ ናቸው። አንድ ላይ እንደዚህ ከውሃ ጋር ቀላቅያቸዋለሁ። በጣም መቅጠን የለበትም። በነገራችሁ ላይ በዚህ መልኩ ያዙት፣ እንደዚህ ሳብ ሳብ ሲል ማለት ነው። ይሄንን አኩቼ ክብ ክብ አድርጌ እንደ ኳስ አድርጌ ካዘጋጀሁት በኋላ ወደዚህ ወደ ባክሰም አለኝ። እዚህ ጋር ወደ ባክሰም አደርገዋለሁ። ከዛ መልሼ እንደገና ወደዚህ ጨምረዋለሁ። እንደገና ወደ ባክሰም አደርገዋለሁ። ይህን እናመላልሳለን ትላላችሁ። ከዛ በኋላ ዘይት አግዬ በዘይት የምጠብሰው ይሆናል። እስከ መጨረሻ አብራችሁን ከሆናችሁ ታያላችሁ። እዚህ ጋር ግን ያልነገርኳችሁ ነገር ቼደር ቺዝ አለኝ። ይሄ ቺዝ እቆራርጠውና ድንቹ መሀሉ ላይ እያደረኩኝ ነው ክብ አድርጌ እንደ ኳስ አድርጌ የምጠቀልለው ማለት ነው። አልሙሂም እስከ መጨረሻ አብራችሁን ከሆናችሁ አብረን እናይ ይሆናል እንዴት እንደማደርገው። አሁን ወደ ማብኳቱ ልግባ ወይም ወደ መቀላቀሉ። ውድ ቤተሰቦቼ ድንቼ በዚህ መልኩ ቀላቅየዋለሁኝ። እዚህ ጋር ደግሞ ቅድም ያሳየኋችሁ ቼደር ቺዝ እንደዚህ ቆራርጬዋለሁኝ። እንደዚህ ካረግን በኋላ ይሄንን መሀሉ ላይ አድርገን ነው ክብ አድርገን የምንጠቀልለው ማለት ነው። በነገራችሁ ላይ እዚህ ውስጥ ብዙ ነገር መጨመር ትችላላችሁ። የኔ ቤቶቹ ይህን ብቻ ስለፈለጉ ነው እና ባግዶነስ፣ ክዝባራ፣ ይሄ ፍልፍል አክደር ሚሉት በሰል ባሮ የምንለው ሽንኩርት ባሮ የምንለው ማለት ነው። በእኛ የፈለጋችሁ ነገር መጨመር ትችላላችሁ እዚህ ውስጥ ማለት ነው። ከፈለጋችሁ ይሄኛው ቼደር ቺዝ ከሌላችሁ ጅብል ሞዝሬላ መሀሉ ላይ ማድረግ ትችላላችሁ። አልሙሂም ሁሌ እንደምላችሁ የሆነ ምግብ ከሆነ የሆነ ቪዲዮ ላይ ስናይ ሀሳቡን ወስደን እንደ ራሳችን አድርገን መስራት እንችላለን ማለት ነው እና አሪፍ ነው። ልጆች ይወዱታል። ከከቻፕ ጋር ነው የሚበሉት መጨረሻ ላይ። ብቻ አልሙሂም ደስ ይላል። ቀለል ያለም ነው እና እስከ መጨረሻው አብራችሁ ይሁኑ። ውድ ቤተሰቦቼ እንደዚህ እያደረኩኝ ነው ክብ አድርጌ የምጠቀልለው ማለት ነው። አያችሁት? ቼደር ቺዙ እንደዚህ መሀል ላይ አድርገዋለሁ ማለት ነው። በዚህ መልኩ እንደዚህ ክብ ክብ አድርጌ ቺዙ እንዳሳየኋችሁ ውስጡ አድርጌ በዚህ መልኩ አድርጌ ነው የምጠቀልለው ማለት ነው እና በኋላ ላይ ስንጠብሰው ቺዙ እንዳይወጣ በደንብ ወደ ውስጥ አስገብተን እንደዚህ ማስተካከል አለብን እንዳያስቸግረን በኋላ ሲጠበስ። ውድ ቤተሰቦቼ ድንቼ በዚህ መልኩ አልቦልብዬዋለሁ ነው የሚባለው፣ አልቦልብዬዋለሁ። አልሙሂም በዚህ መልኩ አድርጌዋለሁኝ እና አሁን ወደ እዚህኛው ቅድም የነገርኳችሁ ምን ነበር? አላሁ መሰሊ አስታውሱኝ። ጣሂንና ፍርኖ ዱቄትና ነሻ ናቸው። አንድ ላይ እንደዚህ ቀላቅያለሁኝ። ቅድም ነገራችሁ ነበር። ትንሽ ጨው አድርጌበታለሁ። ከዛ ከዚህ ወደዚህ አድርጌ ከዛ ደግሞ ወደዚህ አደርጋለሁ ማለት ነው ወደ ባክሰሙ። ከዛ መጨረሻ ላይ መጥበስ ነው ማለት ነው። በዚህ መልኩ አድርጌ ባክሰም አለብሰዋለሁኝ ማለት ነው። አያችሁት? በዚህ መልኩ አልበሻዋለሁኝ ባክሰም።
እንደገና ደግሜ ወደዚሁ መልሰዋለሁ። ውድ ቤተሰቦቼ ድንቼ በዚህ መልኩ በባክሰሙ ጋር እንደዚህ አድርጌ አዘጋጅቼ ጨርሻለሁኝ። አሁን የሚቀረን መጥበስ ብቻ ነው ማለት ነው። ኢንሻአላህ ሲጠበስ አሳያችኋለሁ። ለነገሩ ያው መጥበሱ ኖርማሊ ግን ይሄ ስትጠብሱ ምናልባት ከሞከራችሁት ዘይቱ በጣም መጋል አለበት። ምክንያቱም ውስጡ ጅብን ወይም ቺዝ ስላለው እንዳይፈርጥ ፈርጦ በኋላ ደግሞ ሁሉም እንዳይፈረካከስ ዘይቱ በጣም ካጋላችሁት በኋላ ነው መጥበስ ያለባችሁ ማለት ነው። እና እንግዲህ ኢንሻአላህ ጠብሼ ስጨርስ ደግሞ ማሳያችሁ ይሆናል ማለት ነው። በነገራችሁ ላይ ኮተት አለው። ቀለል ያለ ይመስላል እንጂ ውድ ቤተሰቦቼ ድንቻችን በዚህ መልኩ ደርሰዋል። ከለሩ ደግሞ በጣም ነው የሚያምረው። ይጣፍጣልን ብዬ ተስፋ አደርጋለሁኝ። እና ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ስለምታበረታቱኝ በጣም ነው የማመሰግነው። ሁላችሁም በያላችሁበት አላህ ይጠብቃችሁ። ሙስሊም እህት ወንድሞቼ መልካም የረመዳን ጾም ከሀይራቱ ሁላ ተጠቅማችሁበት የምታልፉት አላህ ያድርጋችሁ። ክርስቲያን ወገኖቼ እንዲሁም ሁላችሁም ጾማችሁ ተቀባይነት የሚያገኝበት ረመዳን ያድርግላችሁ። ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ። መልካም ሁሉ እመኝላችኋለሁ። እንግዲህ ይህን ይመስላል። ቻው ቻው።